ሰላም እንዴት ናችሁ? በተከታታይ ቪዲዮ በ2024 ጎንደር ዩኒቨርሲቲ ለጀነራል ፊዚክስ የፈተነውን ፋይናል ኤግዛም መስራት እንጀምራለን። ስለዚህ በዛሬው ቪዲዮ ዩኒት 1 ላይ የመጡ ጥያቄዎችን እናያለን። ወደ ጥያቄዎቹ ከመሄዴ በፊት ከቨር ፔጁን በማሳየት ልጀምር። እዚህ ጋር እንደምታዩት ኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስስ ዩኒቨርሲቲ ኦፍ ጎንደር ጀነራል ፊዚክስ ፋይናል ኤግዛም ፎር ፈርስት ይር ስቱደንትስ 2024 ይላል። ለኤግዛሙ ተሰጥቶ የነበረው ጊዜ 3 ሰዓት ነው። እዚህ ጋር ኢንስትራክሽኑ አለ፣ ፖዝ አድርጋችሁ ማየት ትችላላችሁ። ሳይንቲፊክ ካልኩሌተር መያዝ ትችላላችሁ ይላል ኤግዛሙ። ይህንን ይመስላል ከቨር ፔጁ። እንደዚህ አይነት ቴብል ተቀብለናል። ኤግዛሙ ላይ ምንድነው የሚያመለክት? ፕሮብለሞቹን ሶልቭ ስናደርግ አንዳንድ ኮንስታንቶች ያስፈልጉናል፣ እነሱ ተሰጥተዋል። እዚህ ጋር መጀመሪያ ላይ እንደምታዩት ዩኒቨርሳል ግራቪቴሽናል ኮንስታንት ሰጥቶናል። አክሰለሬሽን ዲቱ ግራቪቲ 9.80 ሜትር ፐር ሰከንድ እንድንወስድ እየጠየቀን ነው። ስፒድ ኦፍ ላይት ይሄ ጥቅሙ አይታየኝም ለምን እንደሰጡት። አትሞስፌሪክ ፕሬሸር አለ 1 atm፣ አቮጋድሮስ ነምበር፣ ዩኒቨርሳል ጋዝ ኮንስታንት እና ቦልትስማን ኮንስታንት የሚባሉ እነዚህ ኮንስታንቶች ተቀብለናል። ጥያቄዎችን ስንሰራ ስለሚያስፈልጉን እንደዚህ አይነት ቴብል መጀመሪያ ይሰጣል። ሶ ቼክ ማድረግ ይኖርባቸዋል ማለት ነው። ይሄንን ይመስላል ቴብሉ። መጀመሪያ የምንሰራው ዩኒት 1 ላይ የመጡ ጥያቄዎችን ነው። ዩኒት 1 ፕሪሊሚነሪ ኮንሰፕት ነው የሚል፣ ስለዚህ ከሱ 3 ፖይንት የሚይዝ ጥያቄ መጥቷል። ሶስቱንም እንሰራለን። የመጀመሪያው ጥያቄ ምን ይላል? the number of significant figures in this number 0.00150 is ብሎ በዚህ ውስጥ ስንት ሲግኒፊካንት ፊገር ተቀብለናል ወይም ተሰጥቷል ብሎ እየጠየቀ ነው። ሶ እንዴት ነው እንደዚህ አይነት ነምበር ሲሰጣችሁ ሲግኒፊካንት ፊገርን የምታሰሉት ወይም ካውንት የምታረጉት? all non-zero numbers are significant። ከዜሮ ውጭ የሆኑ ነምበሮች ሲግኒፊካንት ናቸው። እሱን አንድ ሀሳብ ትይዛላችሁ። leading zeros are not significant። ከቁጥር ቀድሞ የሚመጣ zeros that come before non-zero integers are never significant። ከቁጥር ቀድሞ የሚመጣ እንደዚህ አይነት ዜሮዎች significant figure ሊሆኑ አይችሉም። and another important point, trailing zeros or zeros at the end of the number are only significant if a decimal point is present in the given number። መጨረሻ የሚመጣ ዜሮ እንደ ሲግኒፊካንት ትሪት የምናደርገው ሲግኒፊካንት ነው ብለን የምንወስደው መቼ ነው? ቁጥሩ ዴሲማል ፖይንት ከያዘ። ስለዚህ እዚች ጋር 0 ፖይንት ስለሚል ዴሲማል ፖይንት ስለያዘ መጨረሻ የምትመጣው ዜሮ እንደ ሲግኒፊካንት ፊገር ኮንሲደር እናደርጋታለን። ቁጥሩን ላሳያችሁ 0.00150 ነው የተቀበልኩት። ሊዲንግ ዜሮስ አር ኖት ሲግኒፊካንት ብያለሁ። እነዚህ ሲግኒፊካንት አይደሉም። then 1 different from 0 ነው አንድ significant figure። 5 different from 0 ነው another significant figure and ይሄ trailing zero መጨረሻ የመጣው 0 እንደ significant figure ወስደዋለሁ። ለምን? እዚች ጋር decimal point ስላለች፣ ቁጥሩ decimal point ስላለው። ስለዚህ ይሄ ቁጥር 3 significant figures አለው። then multiple choice ላይ ያለው a 2 ይላል፣ b 3። ስለዚህ የዚህ ጥያቄ ሶሉሽን b ነው ማለት ነው። የመጀመሪያው ጥያቄ ይሄንን ይመስላል። ወደ ሁለተኛው ጥያቄ ስንመጣ ይሄን ይመስላል። እዚህ ጋር እንደምታዩት if a vector of magnitude 20 meter is added to a vector of magnitude 25 meter, the magnitude of their sum is 12 meter. Which of the following might be true about the angle theta between the vectors? ይሄ ጥያቄ ሚድ ኤግዛማችሁ ላይ ነበር። ሚድ ኤግዛማችሁ ላይ ሶስተኛው ጥያቄ ይሄን ነበር፣ ግን ሰርቼው ልለፍ። ኦኬ፣ እንዴት አድርገን ነው የምንሰራው ይሄን ጥያቄ? let a and b are vectors። እነዚህ a and b የተባሉ ቬክተሮች ተሰጠውናል ብለን እንሰብ። then magnitude of vector a ስንት ሰጥቶኛል? 25 ሜትር እላለሁ። የተሰጠኝን እያወጣው ነው። ሌላ የሰጠኝ ኢንፎርሜሽን ምንድነው? a vector of magnitude 20። ስለዚህ magnitude of vector b 20 ሜትር ይሄን ሰጥቶኛል። ኦኬ፣ another important point ምን ብሎኛል? the magnitude of their sum is 12 ብሎኛል። ስለዚህ magnitude of vector a plus vector b is equals to ስንት ሰጥቶናል? 12 ሜትር። these are እነዚህ እዚህ ጋር የምታዩዋቸው ምንድነው? ጥያቄው ላይ የተሰጡኝ ነገሮች ናቸው፣ ኢንፎርሜሽኖች። ሶ እነዚህ በመጠቀም እንዴት አድርጌ ሶልቭ ላድርገው? የጠየቀኝ ምንድነው? which of the following might be true about the angle theta between the vectors? በኤ እና በቢ ቬክተሮች ያለው አንግል ምን ሊሆን ይችላል ተብዬ ነው የተጠየቁ። ይሄን ለመስራት ምን እንጠቀማለን? ኮዛይል ሎው። ኦኬ፣ we can apply ኮዛይል ሎው to solve this problem። እንዴት አድርገን ነው ኮዛይል ሎው አፕላይ የምናደርግ? ሉክ magnitude of vector a plus vector b is equals to ትሉና under root ጀነራል ፎርሙላውን ላስቀምጠው። መጀመሪያ a square
plus b square plus 2ab cos theta. This is the general formula. ይሄ የኮዛይል ሎው ጀነራል ፎርሙላ ነው። ሶ ማግኒቲዩድ ኦፍ ቬክተር ኤ ሰጥቶኛል፣ ማግኒቲዩድ ኦፍ ቬክተር ቢ ሰጥቶኛል፣ ማግኒቲዩድ ኦፍ ቬክተር ኤ ፕላስ ቬክተር ቢ የሁለቱን ድምር ማግኒቲዩድ ሰጥቶኛል። ሶ we can find the angle theta. ኦኬ ማስላት እንችላለን። ሰብስቲቲዩት እያረኩት ልሄድ የተሰጠኝን ነገር ሰብስቲቲዩት ስናረገው ማግኒቲዩድ ኦፍ ቬክተር ኤ ፕላስ ቢ ስንት ሰጥቶናል? 12 ሜትር is equals to under root ታረጉና magnitude of vector a ስንት ሰጥቶኛል? 25 ስኩዌር ኦኬ ዩኒቱ ልተው። b ደግሞ 20 ሜትር ሰጥቶኛል ፕላስ 20 ሜትር ስኩዌር ፕላስ 2 times magnitude of a 25 times magnitude of vector b 20 times cos theta እናረጋለን ማለት ነው። ቁጥሮቹን ሳብስቲቲዩት አረኩ። then ይሄ ተርም ሩት ውስጥ የገባ ቁጥር ነው። እሱን ለማውጣት both side ምን አረጋለሁ? ስኩዌር ታረጋላችሁ። ኦኬ both side ስኩዌር ስታረጉ አንደር ሩት ይወጣላችኋል። 12 ሜትር ስኩዌር ስታረጉ 144 እናገኛለን። ይሄ አንደር ሩት ይለቃል። then 25 ስኩዌር plus 20 ስኩዌር plus 2 times 25 times 20 times cos theta ይመጣልናል። አንደር ሩት ወጣለን። then እየሰራን እንሂድ። እዚህ ጋር 144 አለኝ እዚህ ኢኳልስ ቱ 25 ስኩዌር 625 ይሰጠናል ፕላስ 20 ስኩዌር 400 እናገኛለን ፕላስ 2 times 25 times 20 ስታረጉ 1000 ታገኛላችሁ 1000 times cos theta then ይሄና ይሄን እንደምር 144 is equals to 625 plus 400 ስታረጉ 1025 plus 1000 cos theta then ይሄን ቁጥር ኢኳሊቲውን ትራንስሌት አድርጌ ስወስደው 144 minus 1025 is equals to 1000 cos theta እናገኛለን። then ከ144 ላይ 1025 ስትቀንሱ minus 881 ታገኛላችሁ is equals to 1000 cos theta cos theta እንድትቀርልን divide by 1000 divide by 1000 ታረጋላችሁ 1000 by 1000 cancel out ያረግና cos theta ብቻ ቀረኝ cos theta is equals to minus 881 divide by 1000 ነው በ1000 ስታካፍሉት ስንት ታገኛላችሁ negative 0.881 look simply negative ስለሆነ የመጣልኝ ሪዛልት ከ90 በላይ እንደሆነ መገመት ይቻላል ሳልሰራው ከዚህ በኋላ ኦኬ ግን ፋይናል አንሰሩን ሰርተን እንየው። እዚህ የደረሳችሁ በኋላ ምንድነው የምታረጉ? ቴታን ነው የምትፈልጉ። ቴታን ለማግኘት both side በኮዝ ኢንቨርስ ታባዙታላችሁ። እዚህ ጋር ምን ይቀረናል? በኮዝ ኢንቨርስ ታባዙት ቴታ then ይሄኛው ምን ይሆናል? ኮዝ ኢንቨርስ ኦፍ minus 0.881 then ካልኩሌተራችሁን ታመጡና shift ተጭናችሁ ኮዝ ከዛ ይሄን ቁጥር ኔጌቲቭ አድርጋችሁ ስታስገቡለት approximately እንደዚህ አይነት አንግል ይሰጣችኋል 152 ዲግሪ ይሄን ይመስላል the angle between the two vectors የሚሆነው then ይሄንን multiple choice ላይ ሄጄ ላይ multiple choice ላይ ስንመጣ theta is equals to 20 ዲግሪ ይላል አይደለም b theta less than 90 ዲግሪ ይላል አይደለም ይሄም c theta is equals to 90 ዲግሪ ይላል አይደለም ይሄም d theta greater than 90 ዲግሪ ይላል so the solution for this problem d ነው ማለት ነው ይሄን ይመስላል የነበረው ሁለተኛው ጥያቄ ወይም የናንተ ሚድ ኤግዛም ሶስተኛው ጥያቄ ዩኒት 1 ላይ የመጣው ሌላኛው ጥያቄ እዚህ ጋር የምታዩት ሶስተኛው ጥያቄ ነው ምን ይላል the vector c in the diagram is equals to ይላል እዚህ ጋር ዲያግራሙን አስቀምጠውልናል ይሄም ጥያቄ በእናንተ ሚድ ኤግዛም አራተኛው ጥያቄ ነበር ኦኬ ይሄ ነበር አንዱ ከሚድ ኤግዛማችሁ ላይ የመጣ ጥያቄ then the vector c look ዲያግራሙን አይታችሁ ነው የምትመልሱት ከየት ወዴት ነው የሚመጣ ከቬክተር b ሄድ ወደ ቬክተር a ቴል ነው የሚመጣው መጀመሪያ ቬክተር a ላስቀምጥና ላሳያችሁ this is vector a አልኩ ከዛ ቬክተር b አተልቄ ነው ሳልኩት look ይሄንን ኮኔክሽን ስታዩ ሄድ ቱ ቴል ነው ተያዙ the tail of vector b connected with the head of vector a ነው ያያያዝናቸው then resultant ያ ማለት ነው የቬክተር a ሲደመር ቬክተር b it's a line from the tail of the first vector to the head of the last vector ነው የምትመጡ ከቬክተር a tail ተነስታችሁ ወደ ቬክተር b head ስትመጡ ያለው ላይን ምን እንለዋለን
ቬክተር ሲ ብሎ ሰጥቶኛል እዚህ ጋር ዲያግራሙ። እሱ ምን ማለት ነው? አሁን እኔ በሳልኩት ባስቀመጥኩት ቬክተር ኤ ፕላስ ቬክተር ቢ እንደማለት ነው። ኦኬ እዚህ ከተቀመጠው ዲያግራም ጋር ስመጣ ግን ምንድነው ሉክ የሲ ሄድ ወደ ኤ ነው። ኦኬ ከቢ ጀምሮ ወደ ኤ ነው የሚመጣው ኦፖዚት ቱ ዲስ ዋን እዚህ ካስቀመጥኩት ኦፖዚት ነው። ስለዚህ ስዬ ላሳያችሁ እንዴት ነው የሚመጣው። ከቬክተር ቢ ይነሳና ወደ ቬክተር ኤ ቴል ነው የሚመጣው ኦፖዚት ዳይሬክሽን ከዚህኛው ኦፖዚት ዳይሬክሽን። ስለዚህ በቢጫ ያስቀመጥኩት መጀመሪያ ሲ ኢዝ ኢኳልስ ቱ ቬክተር ኤ ፕላስ ቬክተር ቢ ከሆነ ኦፖዚት ዳይሬክሽኑን ተከትዬ ስመጣ የማገኘው ቬክተር ምንድነው? ማይነስ ሲ ቬክተር ነው ወይም ማይነስ ኦፍ ቬክተር ኤ ፕላስ ቬክተር ቢ ነው ማለት ነው። ይሄንን ነው የሚመስል። ምንም ኳልኩሌት የምናደርገው ነገር የለም። ዲያግራሙን በማየት ብቻ ነው የምንመልስ። ለምንድነው እንደዛ ያረኩኝ? ቬክተር ኤ ፕላስ ቬክተር ቢ የምንለው ላይን ከቬክተር ኤ ቴል ተነስቶ ወደ ቬክተር ቢ ሄድ ሜድ ሲገባው ይሄ ሲ ከቢ ተነስቶ ወደ ኤ ስለሚመጣ እዚህ ጋር ያለችውን ፖይንት ስታዩ የቬክተር ሲን ሄድ ሶ ኔጌቲቭ ኦፍ ኤ ፕላስ ቢ እንደሆነ እየነገረኝ ነው። ደን ይሄን መልቲፕል ቾይዙ ላይ ያለው ኤ ፕላስ ቢ ይላል። አይደለም ኤ ፕላስ ቢ ቢሆን ኑሮ ቬክተሩ የሲ እንደዚህ ነው የሚሆን የነበረው። ኦኬ ወደ ላይ ነው ሄዱ ፖይንት የሚያደርግ። ቢ ማይነስ ኦፍ ኤ ፕላስ ቢ ይላል። ስለዚህ ለዚህ ምርጫ ማይነስ ኦፍ ኤ ፕላስ ቢ ይሆናል ማለት ነው። ይህንን ይመስላል ዩኒት 1 ላይ የመጡ ጥያቄዎች። በኔክስት ቪዲዮ ዩኒት 2 የመጡ ጥያቄዎችን በተከታታይ በፓርት አድርጌ እሰራላችኋለሁ። ኤኒ ጥያቄ ካላችሁ ልጽፉልኝ ትችላላችሁ። ኮሜንት አድርጉ፣ ለጓደኞቻችሁ ሼር አድርጉት። ቪዲዮዎቹ ከተመቿችሁ ላይክ ብታረጉት ደስ ይለኛል፣ ምክንያቱም ለሌላ ሰው እንዲዳረስ ያግዘኛልና። ሀሳብ ካላችሁም ላሻሽለው የሚገባ ነገር ይሄን ብታረግ ልትሉኝ ትችላላችሁ። አመሰግናለሁ። ሰላም እንዴት ናችሁ? በዛሬ ቪዲዮ ኬኔማቲክስ ኦፍ ፓርቲክልስ ከሚለው ቶፒክ ላይ በ2024 ለነበረው ፋይናል ኤግዛም የመጡ ጥያቄዎችን እንሰራለን። ፓርት 2 ቪዲዮ ነው። ወደ ጥያቄው ሲሄድ መጀመሪያ የማገኘው ጥያቄ ይሄንን ይሆናል። እዚህ ጋር እንደምታዩት ኬኔማቲክስ ኤንድ ዳይናሚክስ በፈርስት ፓርት ዳይናሚክስ ላይ ብለው ከፍለውት ነው 7 ፖይንት የሚይዝ ጥያቄ መጥቷል። አራተኛው ጥያቄ የመጀመሪያው ጥያቄ ነው። ይሄ ጥያቄ ኬኔማቲክስ ከሚለው ቶፒክ ላይ ነው የመጣው። the position of a particle along a straight line is given by x of t is equals to 16t minus 3.0 t cubed ይላል። ስለዚህ ምን ሰጥቶኛል? ፖዚሽን ፋንክሽን x of t is equals to 16t ሲቀነስ 3t cubed ይሄን ፖዚሽን ፋንክሽን ሰጥቶኛል። ፖዚሽን ፋንክሽኑ እዚህ ጋር እንደምታዩት ፋንክሽን ኦፍ ታይም ነው። ታይሙ ቫሪ ባረገ ቁጥር ፖዚሽኗም አብራ the position of the particle ቫሪ ያረጋል። ፖዚሽኑ ቫሪ ያረገ ማለት along a straight line ፓርቲክሉ እየሄደ ነው፣ በእንቅስቃሴ ላይ ያለች ፓርቲክል መሆኗን ያሳያል። where the position x is in meter ፖዚሽኑ በሜትር ነው and the time t is in seconds። ምንድነው የተጠየቀን? what is the particle's acceleration when it momentarily stops። ለአጭር ጊዜ ሲቆም የሚኖረው አክሰለሬሽን ፓርቲክሉ ምን ያህል ነው ብሎ እየጠየቀኝ ነው። የት ላይ ነው ፈልግ ያለኝ? what is the particle's acceleration when it momentarily stops። ለአጭር ጊዜ ሲቆም ያለውን አክሰለሬሽን ነው የፓርቲክሏን የጠየቀኝ። የሰጠኝ አንድ ነገር ምንድነው? ፖዚሽን ፋንክሽኑን ፖዚሽን as a function of time t ማለት ነው። ከሱ ተነስቼ እንዴት እንደምሰራው ላሳያችሁ። መጀመሪያ ምኑን ነው የምፈልግ ማለት ነው? ሰዓቱን እፈልጋለሁ። ሞመንተሪሊ ስቶፕ የሚያደርግበትን የምትቆምበትን ሰዓት ፓርቲክሏ እፈልጋለሁ። ያን ለመስራት ደግሞ ፖዚሽን ፋንክሽኑ ላይ እነሳለሁ። እንዴት አድርጌ ነው የምሰራው? መጀመሪያ ቬሎሲቲዋን እናሰላለን። the velocity of the particle as a function of t ፋንክሽኑን ነው የምንፈልግ። እዚህ ከዋልስቱ ማኑዋላችሁ ላይ ባለው ፎርሙላ መሰረት ሊሚት ኦፍ ቼንጅ ኦፍ ፖዚሽን ኦቨር ቼንጅ ኦፍ ቲ this change of t goes to 0 ታረጋላችሁ። ይሄን change of t approaches to 0 አርጋችሁ እንፈልጋለን። ሶ ይሄን ፎርሙላ ተጠቅሜ ማስላት እችላለሁ። ግን ይሄ ፎርሙላ ረጅም ጊዜ ስለሚወስድ ሳብስቲቲዩት እያረኩ የምሰራው ነገር ስለሆነ ኢኩዌሽኑም ረጅም ስለሚሆን ባጭሩ the first derivative of the position function with respect to time t velocityውን ይሰጠኛል፣ velocity ፋንክሽኑን። ስለዚህ ምንድነው ማድረግ? ይሄን ፖዚሽን ፋንክሽን አንዴ በታይም ደርቬት አደርገዋለሁ። then እሱ ምን ይሰጠኛል? velocity ፋንክሽኑን። ስለዚህ እሱን ሳረግ d by dt of ፖዚሽን ፋንክሽኑን እናመጣለን። 16t minus 3t cubed እናመጣና እያንዳንዱን ደርቬት እናደርጋለን።
16ን with respect to time derivate ስናረገው ስንት ይሰጠኛል? 16 then ቀጣይ ይሄኛውን ፓርት ደርቤት አደርጋለሁ -3t cubed የሚለውን እሱን ደርቤት ስናረግ ስንት እናገኛለን? -3 ስትወርድ 3 times 3 9t square ፓወሩ ላይ አንድ እንቀንሳለን። this is the velocity as a function of time t ይሄ ነው ቬሎሲቲ ፋንክሽኑን። ስለዚህ ፓርቲክሏ መቼ ነው ዜሮ የምትሆን ሰዓቱ ስንት ላይ ሲሆን ነው ዜሮ የምትሆን የሚለውን በቀላሉ ማስላት ይችላል። ምን አድርጌ ይሄን ቬሎሲቲ ዜሮ እናደርገዋለን። ኦኬ የምትቆምበትን ቦታ = 16 -9t ስኩዌር እናደርጋለን። then ይሄን ኢኳሊቲውን አሻግሬ ሲወስደው ምን ይሆንልኛል? 16 = 9t ስኩዌር then እኔ የምፈልግ t ስኩዌር ነው ኦቨር 9 ስታረጉ t ስኩዌር = 16 ሲካፈል 9 then ቲን ለመፈለግ እናረጋለን አንደር ሩት እናስገባዋለን 16/9 then t = ስንት ይመጣላችኋል? 1.334 ሰከንድ። ይሄንን ያህል ሰከንድ ላይ ፓርቲክሏ ቬሎሲቲዋ ዜሮ ነው። ይሄን ትይዛላችሁ። ሉክ አሁን ምን እንደማረግ ይሄኛውን ቬሎሲቲ ፋንክሽን ወስጄ አክሰለሬሽኑን አስላለሁ። አክሰለሬሽኑን ለማስላት ደግሞ a of t acceleration as a function of time is equals to limit of change of v over change of t. This change of t goes to 0 approaches to 0. ይሄ ማኑዋላችሁ ላይ ያለ ዲፊኒሽን ነው። ይሄንን ከምጠቀም አሁንም ቬሎሲቲውን አንዴ ደርቤት ላድርገው with respect to time t ቬሎሲቲ ፋንክሽኑን ደግሞ አግኝቼዋለሁ። ስንት ነው የመጣልኝ? 16 ሲቀነስ 9t ስኩዌር እሱን ደርቤት እናረጋዋለን። ሶ እሱን ደርቤት ስናረግ d by dt of 16 minus 9t square then ይሄንን ደርቤት ስታረጉት with respect to time t ኮንስታንት ስለሆነ 0 ነው የምታገኙት። ስለዚህ 0 ማይነስ ይሄኛውን ደርቤት ስታረጉት 2 9ን ስታባዛ 2 times 9 18 then ከፓወሩ ላይ አንድ ስትቀንሱ t ሶ ስንት ነው የመጣልኝ? acceleration as a function of t ፋንክሽኑ ማለት ነው -18t ነው። ይሄ አክሰለሬሽን ፋንክሽኑ ነው። የጠየቀኝ ግን ምን እንዳሰላ ነው? what is the particle's acceleration when it momentarily stops? ፓርቲክሏ ስትቆም የነበራትን አክሰለሬሽን ልክ ስትቆም ነው። ሶ ስንት ሰዓት ላይ ነው ፓርቲክሏ momentarily stop የምታረግ? እዚህኛው ሰዓት ላይ ነው። ስለዚህ ይሄን ኳልኩሌት ያረኩትን ሰዓት ቬሎሲቲዋ 0 እያለ ያገኘሁትን ሰዓት አክሰለሬሽን ፋንክሽኑ ላይ አስገባዋለሁ። እሱን ስታረጉ a = -18 times ቲው ስንት ነው? 1.334 ታረጋላችሁ። then n ስታባዙ acceleration -24 ሜትር per second ስኩዌር ይመጣላችኋል። ፓርቲክሏ momentarily stop ስታረግ የነበራት acceleration -24 ሜትር per second ስኩዌር ነው። ይሄን መልቲፕል ቾይዙ ላይ ሂጃ ያለው መልቲፕል ቾይዙ ላይ ስንመጣ a ምን ይላል? -95.4 ሜትር per second ስኩዌር ይላል። አይደለም b -24.0 ሜትር per second ስኩዌር። ስለዚህ እኔ ኳልኩሌት ካረኩት ጋር ስለሚመሳሰል የዚህ ጥያቄ መልስ b ይሆናል ማለት ነው። ይሄን ይመስላል አራተኛው ጥያቄ። ወደ አምስተኛው ጥያቄ ስንመጣ ምን ይላል? a ball is dropped from rest from a building roof with height of 125 meter above the ground. How far does it fall during the second half of its total time of travel? Neglect air drag ብሎ ነው የጠየቀኝ። ኦኬ ምንድነው? የሆነች ኳስ አለች ከሆነ ቢልዲንግ ሩፍ ላይ ድሮፕ ታረጋለች። የተነሳችበት from rest ነው። ኦኬ the initial velocity of the ball is equals to 0 አርገን ምንነሳ ሩፉ ሃይቱ ስንት ነው? 125 ሜትር ይሄ ጊቭን ነው above the ground። ስለዚህ how far does it fall during the second half? ይሄን እየሰራሁት ምን ማለት እንደሆነ እናያለን። ፍሪ ቦዲ ዲያግራም ልስራለት። ፍሪ ቦዲ ዲያግራም ስንሰራው እዚህ ጋር እንደምታዩት የሩፉ ሃይት 120 ሜትር ነው። በነጭ የተቀመጠችው እዚህ ጋር ኳሷ ነች። ድሮፕ ታረጋለች from rest። ስለዚህ the initial velocity of the ball vi is equals to 0 h 125 ሜትር and gravity አለኝ። ኦኬ መሬት ላይ ስለሆነ 9.8 ሜትር per second ስኩዌር እንወስዳለን። ምንድነው የጠየቀን? how far does it fall during the second half of its total time of travel ነው። ስለዚህ መጀመሪያ ቶታል ታይም ኦፍ ትራቨሉን ላስላ ኳሷ ከዚህ ጀምራ ግራውንዱ ላይ እስክትወድቅ ድረስ የወሰደባት ጊዜ ምን ያህል ነው ነው። ስለዚህ ምንድነው ማረግ? ሉክ ምርጫዎቹን ቀድሜ ያለው ሁሉም ፖዚቲቭ ናቸው። ኳሷ የምትነሳበት ላይ ኮኦርዲኔት ሲስተም አስቀምጥና ኦኬ ኦሪጂኑ የኮኦርዲኔት ሲስተም ኦሪጂን አርጌ ወደ ታች እንደ ፖዚቲቭ ዋይ አክሲስ ወስዷለሁ። ምክንያቱም መልሱ እንዳለ ፖዚቲቭ ሪዛልት ስለሆነ
መልሱን ካያችሁት በፖዚቲቭ ነው የተቀመጠ። ስለዚህ ወደ ታች ፖዚቲቭ አድርጌ አስቀምጠዋለሁ። ደን ምንድነው ማድረግ ቶታል ታይም ኦፍ ትራቭሉን አሰላለሁ ማለት ነው። ይሄን ፎርሙላ በመጠቀም h ኦኬ the length of the building ማለት ነው is equals to initial velocity of the ball times t plus 1/2 gt square ይሄን ፎርሙላ እጠቀማለሁ። ለምንድነው እዚህ ጋር ፕላስ ያረኩት? ወደ ታች ያለውን y axis እንደ ፖዚቲቭ y axis ትሪት ስላረኩት ማለት ነው። እዚህ ጋር ግር እንዳይላችሁ ከዚህ በፊት እኔም ስጠቀም የነበር vit minus 1/2 gt square አድርጌ ነው። መልሱን መልቲፕል ቾይዙ ላይ ያለው ፖዚቲቭ ሁሉም ስለሆነ ወደ ታች ያለውን ፖዚቲቭ አድርጌ ወስጃለሁ። ኤኒዌይ ይሄን ፎርሙላ ነው የምንጠቀም። then initial velocity 0 ስለሆነ ይሄ ካንስል አውት ያደርግና h is equals to 1/2 gt square እናገኛለን። ይሄ ፉል ፍላይት ታይሟ ነው። ኦኬ ከጣራው ላይ ተነስታ መሬት ላይ እስክትወድቅ ድረስ የሚወስድባት ጊዜ ነው። ስለዚህ t full square is equals to 2h over g እናገኛለን። ምክንያቱም times 2 both side ታረጉ 2h over g ታገኛላችሁ። then ምንድነው ማድረግ tf ለማግኘት tf is equals to under root 2h over g ታረጋላችሁ። ስለተሰጠኝ ቶታል ታይም ኦፍ ትራቭሉን በዚህ መልኩ ማስላት እችላለሁ። under root ታረጉና 2 times 125 ሜትር ምክንያቱም h 125 ስለተቀበልን ዲቫይድ ባይ g ደግሞ 9.8 ሜትር ፐር ሰከንድ ስኩዌር አለኝ። ደን ይሄ በሜትር ነው። ይሄን ሰርታችሁ አንደር ሩት ስታወጡት ቲ ቶታል ታይም ኦፍ ትራቭሉ ስንት ይመጣላችኋል? 5.05 ሰከንድስ። ይሄንን ያህል ጊዜ ከጣራው ተነስታ መሬት ላይ ለመውደቅ ይወስድባታል ኳሷ። ደን ቶታል ታይም ኦፍ ትራቭሉን ካሰላም በኋላ የጠየቀንን ላሳያችሁና እሱን ደግሞ ኳልኩሌት እናርግ። ስለዚህ ስቴትመንቱ ምን ይላል? how far does it fall during the second half of its total time of travel ነው። second half ላይ total time flightን ካልኩሌት አድርገን ስላገኘን first half of time of travelን ማስላት እንችላለን። እንዴት አድርገን? t fullን ለሁለት ላካፍለው። ኦኬ t full divide by 2 ስታረጉ t half ግማሹ ማለት ነው። ኦኬ የፉል ታይሙ half ስትወስዱት 5.05 ሲካፈል ለሁለት ስታረጉ ስንት ሰከንድ ታገኛላችሁ? 2.525 ሰከንድ ታገኛላችሁ። ስለዚህ ከ0 እስከ 2.525 ሰከንድ ድረስ ፈርስት ሃፍ ኦፍ ቶታል ታይም ኦፍ ትራቭል እለዋለሁ። ይሄ ፈርስት ሃፍ ነው። ሰከንድ ሃፍ የምንለው ደግሞ ከ2.525 እስከ 505 ሰከንድ ያለውን ነው። ኦኬ ይሄ ደግሞ second half of total time of travel ነው። ስለዚህ የጠየቀኝ በዚህ ሬንጅ የምትጓዘውን ርቀት ነው። ሶ ምንድነው ማድረግ? በዚህ ርቀት የተጓዘችውን አሰላና ከቶታሉ ላይ እንቀንሳለን። ሶ እሱን እናርግ። ምንድነው እያልኳችሁ ያለ ይሄ ቶታሉ ከሆነ በሃፉ ስንት ትሄዳለች? ከ0 እስከ 2.52 ሰከንድ ባለው ምን ያህል ዲስታንስ ትራቭል ታደርጋለች? እሱን ለማግኘት h1 እንበለው በፈርስት ሃፉ የሄደውን በመጀመሪያ ግማሽ ሰዓት ማለት ነው። ከ0 እስከ 2.52 ሰከንድ ባለው እዚ ኳልስቱ እንዴት አድርጌ ነው ማሰላው? vi t1 ፈርስት ሃፉ ማለት ነው ፕላስ 1/2 gt1 ስኩዌር እናደርጋለን። 1 ሰብስክሪፕት የጨመርኩበት በፈርስት ሃፍ የሄደውን ነው። ሶ ይሄ 0 ይመጣልኛል። ኢኒሻል ቬሎሲቲ 0 ስለሆነ h1 እዚ ኳልስቱ 1/2 gt ስኩዌር ይሄ ሰዓት ግን 1 ላይ ነው ፈርስት ሃፉ ማለት ነው። ሶ እሱን ለማስላት h1 is equals to 1/2 times 9.8 ታረጋላችሁ የግራቪቲ ቫልዩ ታይምስ t1 ስንት ነው የመጣልኝ? የዚህ ሃፍ ስለሆነ 2.525 ነው የመጣልኝ። እሱን ሰብስቲቲዩት አደርጋለሁ 2.525 ስኩዌር ታረጋላችሁ። then ይሄን መልቲፕላይ ስታረጉ h1 is equals to ስንት ታገኛላችሁ? 31.25 ሜትር። ስለዚህ ከ0 እስከ 2.525 ሰከንድ ባለው ሬንጅ ውስጥ ወይም በፈርስት ሃፉ ምን ያህል ርቀት ትጓዛለች? 31.25 ሜትር። ደን በሰከንድ ሃፉ የምትጓዘው ለማግኘት ቶታሉን ለመጓዝ h 125 ሜትር የተሰጠንን h1 ይሄ ፈርስት ሃፉ የተጓዘችው ፕላስ h2 እናረጋለን። ሰከንድ ሃፍ የምትጓዘው ሰከንድ ሃፍ የምለው ከ2.525 ሰከንድ እስከ 5.05 ሰከንድ ያለው ነው። ስለዚህ h2 ኦኬ በሰከንድ ሃፉ የተጓዘችውን ስለተጠየቅኩ እዚ ኳልስቱ
ቶታሉ ማይነስ h1 ታረጋላችሁ። ቶታሉ h ማለት ደግሞ የቢልዲንጉ ርዝመት ነው። እሱን ተቀብያለሁ 125 ሜትር ማይነስ h1 በ0 እና በ2.525 ሰከንድ የሄደችው ርቀት 31.25 ሜትር እዚህ ጋር ኳልኩሌት ያደረግ ነው። ሶ እሱን ስታቀናንሱ ስንት ታገኛላችሁ? አፕሮክሲሜትሊ 93.75 ሜትር። ስለዚህ በሰከንድ ሃፍ ኦፍ ቶታል ታይም ኦፍ ትራቨሉ የሚሄደው ርቀት ስንት ነው? 93.75 ሜትር። ይሄን ምርጫ ላይ ሂጅ ያዋለሁ። the second half of its total time of travel ማለት total time of travelን አሰላን ከዛ ከሁለት ከፈል ነው። ከሁለት ስንከፍለው የመጀመሪያው ሃፍ አለኝ የሰከንዱ ሃፍ አለኝ። በሰከንድ ሃፍ ስለተጠየቁ ኳልኩሌት ሳረግ ያገኘሁት ስንት ነው? 93.75 ነው። ኤ 20 ሜትር ይላል አይደለም። ቢ 31.25 ሜትር ይላል። ይሄ በፈርስት ሃፉ የሄደችው ነው። ሲ 62.5 ሜትር ይላል አይደለም። ዲ 93.75 ሜትር ይላል። ስለዚህ ለዚህ መልስ ዲ ነው ማለት ነው። በ2.525 እና እስከ 505 የሄደችው ርቀት ማለት ነው። ወይም ዲያግራሙ ላይ ስናየው እዚህ ጋር ማለት ነው ከ0 እስከ 2.525 ሰከንድ ድረስ የሄደችው 31.25 ሜትር ነው። ደን ከ2.525 ሰከንድ እስከ መጨረሻው መሬት ላይ እስክትወድቅ ድረስ የወሰደባት ጊዜ እዚህ ጋር እንደምታዩት 5.05 ሰከንድ ነው። ሶ በሱ ሬንጅ ደግሞ 93.75 ሜትር ሄዳለች። ይሄንና ይሄን ስትደምሩት 125 ሜትር እዚህ ጋር ቲዮኒ ነው ብዬ ነበር። 25 ሜትር ነው 125 ሜትር። ይሄንን ይመስላል አምስተኛው ጥያቄ። ስድስተኛው ጥያቄ ምን ይላል? a ball is thrown horizontally from the top of 20 meter high hill. It strikes the ground at an angle of 45 degree. With what speed was it thrown ይላል። use sin 45 is equals to cos 45 is equals to 0.707 ተቀብለናል። እና እዚህ ጋር ሶሉሽኖቹ ሁሎችም ፖዚቲቭ ናቸው። ይሄንን ኮንሲደር ታረጋላችሁ። ፒክቸሪያሊ እንየው። a ball is thrown horizontally ሲነሳ ሆሪዞንታል ብቻ ነው የነበረው እያለኝ ነው። from the top of 20 ሜትር 20 ሜትር ከፍታ ካለው ሂል ላይ ነው የተወረወረው ኳሱ። it strikes the ground at an angle of 45 ግን መሬት ላይ ሲወድቅ በ45 ዲግሪ ፎርም አድርጎ ነው የወደቀ። then with what speed was it thrown በምን ያህል ስፒድ ነው የተወረወረ የነበር እያለኝ ነው። በስዕል ስናየው ይሄንን ይመስላል። ኦኬ ይሄ የሆነ ከፍታ ነው ሂሉ ነው። ስንት ሜትር ነው ከፍታው? 20 ሜትር ሰጥቶኛል። then white color ዋዝች ጋር የምታመለክተው ምንድነው? ኳስዋን ነው። vxi ማለት the initial velocity along the x axis ነው አላት። vyi ግን 0 ነው። ኦኬ ሆሪዞንታሊ ስሮ ስለተደረገ vyi 0 ነው። ወይም ፕሮጀክታይል ሞሽንን ኮንሲደር የምናደርግ ከሆነ እዚች ጋር ማክሲመም ሃይቷ ነች። ማክሲመም ሃይት ላይ ደግሞ ቬሎሲቲ along the y 0 ነው። ስለዚህ ሃፍ ፕሮጀክሽኑን ስለሆነ የምናይ ልክ የተነሳችበትን ቦታ እንደ ኢኒሻል ስለምንወስድ vyi is equals to 0 እንላለን። እዛ ፕሮጀክት አርጋ መጣ ወደቀች። ግን ምንድነው ኳሷ ስትወድቅ ከመሬቱ from the horizontal ስንት ዲግሪ ፎርም አርጋለች? 45 ዲግሪ። ኦኬ ስፒዱ ይሄ ደን ስትወረውሩት ምን ያህል ስፒድ ነው የነበረው? በ45 ዲግሪ እዚህ ጋር እንዳስቀመጥኩት አንግል የሚወድቅ ከሆነ ቬሎሲቲው እንዴት አድርጌ ነው ይሄን ማሰለው? ፕሮጀክታይል ሞሽን ኮንሰፕት እንጠቀማለን። እሱን ስንጠቀም መጀመሪያ ማረገው vix ኦኬ the initial velocity of the ball along the x axis is equals to vxg እናረጋለን። ኦኬ መሬት ላይ እስክትወድቅ ድረስ ኳሷ በኤክስ ያለው ቬሎሲቲዋ አይቀየርም፣ አንድ አይነት ነው በኤክስ ያለው ቬሎሲቲዋ። ይሄ በፕሮጀክታይል ኬዝ ጊዜ የተማራችሁት ነው። ሶ እሱን ኮንሲደር እናረጋለን። ሌላ ምን አረጋለሁ? የኳሷን በዋይ አክሲስ ያላትን ቬሎሲቲ እንይ። vyg ማለት ኳሷ ግራውንድ ላይ ስትወድቅ የነበራት ቬሎሲቲ is equals to ታረጉና ኢኒሻል ቬሎሲቲ along the y axis plus gt እናረጋለን። ይሄ ደግሞ velocity along the y axis at any time t ስናስላው ነው ማለት ነው። ይሄ 0 ነው። ኦኬ ኢኒሻሉ ስለሆነ የተሰጠውት ነው። ሆሪዞንታሊ ነው ስሮ ያረጋው። ስለዚህ vyg ኳሷ መሬት ላይ ስትወድቅ is equals to gt ብያስቀምጣለሁ። ለምንድነው ፖዚቲቭ ያረኩት? እቺን ማይነስ ያላረኳት መልቲፕል ቾይዙ ላይ ሁሉ ፖዚቲቭ ስለሆኑ ወደ ታች ያለውን አክሲስ እንደ ፖዚቲቭ ዋይ አክሲስ ነው የወሰድኩት። ለዛ ነው ፕላስ ያረኩት። ኦኬ እሱን ኮንሲደር ታረጋላችሁ። ይሄ ካልገባችሁ ልጽፉልኝ ትችላላችሁ። ደን ምንድነው ማረግ? ከዚህ ተነስታ ኳሷ መሬት ላይ እስክትወድቅ ድረስ
የወሰደባትን ጊዜ መጀመሪያ እናሰላለን። first find tg the time it takes to hit the ground ኦኬ ስለዚህ እቺን ታይም g ልበላት ኳሷ ከቶፕ ሂሉ ተነስታ መሬት ላይ እስከምትወድቅ ድረስ የወሰደባትን ጊዜ ለማስላት ነው። ሶ እሱን ለማስላት ምን አይነት ኢኩዌሽን እንጠቀማለን? ይሄን አላቀውም ኦኬ ይሄን ስለማላውቀው ሌላ ኢኩዌሽን ያስፈልገኛል። ያ ኢኩዌሽን ምንድነው? h is equals to viy along the y axis ስለሆነ times tg መሬት ላይ እስክትወድቅ ድረስ የወሰደባትን ጊዜ ፕላስ 1/2 gtg ስኩዌር እናረጋለን። ሶ እዚህ ጋር እንደምታዩት ኢኒሻሉ 0 ስለሆነ ይሄ ካንስል አውት ያደርግና 0 ይመጣል ኢኩዌሽኑ ላይ። then ምን ይቀረኛል? h is equals to 1/2 times gtg ስኩዌር የሚለው ይቀረኛል። ሶ እሱን ሪአሬንጅ ስናደርግ ምን እናገኛለን? tg ስኩዌር ኦኬ መሬት ላይ እስክትወድቅ የወሰደባት ጊዜ 2 times of h over g እናረጋለን። then እኔ የምፈልግ tg ነው መሬት ላይ እስክትወድቅ የወሰደባትን ጊዜ ሶ under root 2h over g እናረጋለን። አሁን hን ተቀብያለሁ gን አውቀዋለሁ መሬት ላይ ስለሆነ ስለዚህ h ስንት ነው? 20 ሜትር gን 9.8 ወስዳለሁ። ሶ እሱ ሰብስቲቲዩት ስታደርጉ tg is equals to under root 2 times t20 over 9.8 ታረጋላችሁ። then ይሄን በካልኩሌተር ሲሰሩት ስንት ታገኛላችሁ? 2.02 ሰከንድ። ስለዚህ ኳሷ 20 ሜትር ከፍታ ካለው ሂል ላይ የሆነ ከፍ ያለ ቦታ ላይ ተነስታ ወደ ግራውንዱ ለመውደቅ የወሰደባት ጊዜ ስንት ነው? 2.02 ሰከንድ። ይሄን ካሰላን በኋላ ከዚህ ኢኩዌሽን ላይ መጥቼ ሰብስቲቲዩት ታረጋለሁ ታይሙን። ከዚህ ተነስታ መሬት ላይ እስክትወድቅ ድረስ የወሰደባትን ጊዜ ከዚህ ቬሎሲቲ ኢኩዌሽን ላይ ሰብስቲቲዩት እናደርጋለን። ለምንድን ነው እዚህ ጋር ሰብስቲቲዩት ማረገው? ኳሷ ልክ ስትወድቅ ቬሎሲቲ along the y axis ያላትን ለማስላት ነው። ሶ vyg እዚህ ጋር እንደምታዩት vyg is equals to ትሉና 9.8 ግራቪቲው ነው ታይምስ ታይሙ ስንት ነው ያገኘነ? ከመሬት እስክትወድቅ ድረስ 2.02 ይሄን ስታባዙት vyg ስንት ታገኛላችሁ? 20 ሜትር ፐር ሰከንድ። ልክ ኳሷ መሬቱን ስትመታው ይሄ ነው ቬሎሲቲዋ ኦኬ ነግሬያችኋለሁ። ከኤክስ አክሲሱ 45 ዲግሪ ፎርም አድርጓል። ግን ይሄንን ዲኮምፖዝ ማድረግ እንችላለን። ይሄን ቬሎሲቲ ቬክተር along the x እና along the y along the y ያለው ቬሎሲቲ ስንት መጣልኝ? 20 ሜትር ፐር ሰከንድ። then ጥያቄው ጋር ልውሰዳችሁና እዚህ ጋር ስታዩት use sin 45 degree is equals to cos 45 degree 0.70 እኩል ናቸው እያለኝ ነው። ያለ ምክንያት አልተቀመጠም። ይሄ 45 ዲግሪ ፎርም ስላደረገ ከሆሪዞንታል አክሲሱ ኦኬ vxም ከvyው ጋር እኩል ነው። ምክንያቱም 45 ዲግሪ ሳይኑም ኮዛይኑም እኩል ስለሆነ በደንብ እንድትረዱት ፈልጋለሁ። 45 ዲግሪ ስለሆነ ሳይን ቴታውም ኮዝ ቴታውም እኩል ስለሆነ vx ኮምፖነንቱም vy ኮምፖነንቱም እኩል ናቸው የቬሎሲቲው። በዛ ምክንያት vxg ልክ መሬቱን ኳሷ ስትመታው በx ያለው ቬሎሲቲዋ ስንት ነው? 20 ሜትር ፐር ሰከንድ። አሁን ሉክ ያሰላውት ምንድነው? ኳሷ መሬት ላይ ስትወድቅ በy አክሲስ ያላት ቬሎሲቲ 20 ሜትር ፐር ሰከንድ፣ ኳሷ መሬት ላይ ስትወድቅ በx ያላት ቬሎሲቲ 20 ሜትር ፐር ሰከንድ። ደን ኳሷ ስትወረወር ነው የጠየቀኝ። ይሄንን ኮንሰፕት የግድ መጠቀም አለብን ይሄን ሶልቭ ለማድረግ። vix is equals to vxg በx ያለው ቬሎሲቲ አይቀየርም። ስለዚህ ኳሷ እዚህ ጋርም ስትደርስ በx ያላት ቲዮኒ ነው፣ እዚህም ጋር ስትደርስ ቲዮኒ ነው። ስትወረወርም ሆሪዞንታል ብቻ ስለነበራት 20 ሜትር ፐር ሰከንድ ነው። ሶ መልቲፕል ቾይዙ ላይ ይሄን እጅ ያለው a ball is thrown horizontally ሆሪዞንታል ብቻ ነው የነበራት። viy ስንት ነው? ወይም ቬሎሲቲ along the y axis initially 0 ነው። then በx axis ያለው initial velocity 20 ሜትር ፐር ሰከንድ መጥቶልኛል። እሱን መልቲፕል ቾይዙ ላይ እንፈልግ። a 40 ሜትር ፐር ሰከንድ ይላል አይደለም፣ b 20 ሜትር ፐር ሰከንድ ይላል። ስለዚህ የዚህ መልቲፕል ቾይዝ b ነው ማለት ነው። ስለዚህ ኬኔማቲክስ ከሚለው ቶፒክ ላይ የመጡ ጥያቄዎች የሰራናቸውን ይመስሉ ነበር። ማንኛውም ጥያቄ ካላችሁ አስተያየትም ካላችሁ ልጽፉልኝ ትችላላችሁ። የምታዩት ልጆች ለጓደኞቻችሁ ሼር አድርጉት። ኦኬ ሼር ስታረጉት እና ላይክ ኮሜንት ስታረጉ ለሌሎች ይዳረሳል። አላማው እሱ ነውና ያንን ብታረጉ ደስ ይለኛል። አመሰግናለሁ። ሰላም እንዴት ናችሁ? ይህ ቪዲዮ ፓርት 4 ቪዲዮ ነው። በ2024 የጎንደር ዩኒቨርሲቲ ለጀነራል ፊዚክስ ፋይናል ኤግዛም ያዘጋጀው የነበረውን እየሰራን ነው።
በዛሬው ቪዲዮ ከዚህ እንደምታዩት ቻፕተር 2 ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ከሚለው ቶፒክ ላይ የወጡ ጥያቄዎችን እናያለን። ወደ ጥያቄው ስመጣ መጀመሪያ የማገኘው 15ኛውን ጥያቄ ይሆናል። ምን ይላል? The magnitude of acceleration of a planet in orbit around the sun is proportional to planet ነች፣ በፀሐይ ዙሪያ ትዞራለች። የሷ the magnitude of acceleration ከምን ጋር ፕሮፖርሽናል ነው እያለ ነው። A the mass of the planet, B the mass of the sun, C the distance between the planet and the sun, D the reciprocal of the distance between the planet and the sun, E the product of the mass of the planet and the mass of the sun ብሎ መልቲፕል ቾይስ አስቀምጧል። ፍሪ በዲ ዲያግራም እንሳልለት። ኦኬ ይሄንን ይሁን። እዚህ ጋር እንደምታዩት መሃል ላይ ሰን አለች። ይሄ ፕላኔቱ ነው። እንደምታዩት ሰርኩላር ኦርቢት በፀሐይ ዙሪያ ይዞራል። ሶ ቤዝድ ኦን ዲስ ፊገር ማለት ነው። ኦኬ ኤፍጂ ማለት ኒውተንስ ሎስ ኦፍ ዩኒቨርሳል ግራቪቴሽናል ተጠቅመን የምናገኘው ግራቪቴሽናል ፎርስ ነው ቢትዊን ዘ ፕላኔት ኤንድ ዘ ሰን ያለ። እንዴት ነው ማግኒቱዱን የምታሰሉት? ሁለት ማሶች በሆነ ዲስታንስ ከተቀመጡ ግራቪቴሽናል ፎርስ ይኖራቸዋል። by using Newton's law of universal gravitation እሱን ፎርሙላውን ስናስቀምጥ FG እናረጋለን። FG ምለው ስሞል g አድርጌዋለሁ። gravitational force between two different masses ነው is equals to G universal constant ነው times mass of the sun ኦኬ በፀሐይና በፕላኔቷ ስለሆነ mass of the planet over RSP square እናርገው። RSP ማለት the separation distance between the planet and the sun RSP ልበለው በፀሐይና በፕላኔቷ መካከል ያለ ዲስታንስ። ይሄ ፎርሙላ ግራቪቴሽናል ፎርስ ነው። ይሄንን ያህል አማውንት ኦፍ ፎርስ ከፕላኔቷ ላይ ኤግዘርት ይደረጋል በፀሐይ ዙሪያ በመዞሯ ምክንያት። ስለዚህ ይሄ FG የተባለው ግራቪቴሽናል ፎርሱ ከማን ላይ ነው አክት የሚደረግ? ከፕላኔቷ ላይ። ሶ by using Newton second law እንዴት አድርጌ ላስቀምጠው እችላለሁ? F is equals to mass of the planet times acceleration of the planet P ልጨምርበት። በኒውተን ሰከንድ ሎ እንደዚህ አድርጌ ማስቀመጥ እችላለሁ። ምክንያቱም ፎርሱ አፕላይ የተደረገ ፕላኔቷ ላይ ስለሆነ ኒውተን ሰከንድ ሎ ፎርሙላ አስቀምጥንላት ለፕላኔቷ ይሄንን ይመስላል። ግን ፎርሱ ሴንትሪፒታል ፎርስ ነው። ኦኬ and the acceleration is centripetal acceleration just እንዳይወሳሰብ ነው ዝም ብዬ እንደ አንድ ኦብጀክት ልውሰዳትና ፕላኔቷን ከዛ ላይ አክት የተደረገ ፎርስ ስለሆነ we can apply Newton second law. F is equals to mass of the planet times acceleration of the planet. then ይሄ ፎርስ እና ይሄ እኩል ናቸው። FG the gravitational force is equals to F. okay then በዚህ ሪሌሽን መሰረት ምን እናገኛለን? ከFG G times mass of the sun mass of the planet over RSP square እናገኛለን። ኦኬ the separation distance between the planet and the sun ነው R is equals to ከF ደግሞ MP times AP acceleration of the planet። ስለዚህ የፕላኔቷን አክሰለሬሽን የተጠየቁ ሶ እዚህ ጋር እንደምታዩት mass of the planet cancel by mass of the planet ምን ይቀረኛል? acceleration of the planet is equals to G times mass of the sun over RSP square. ኦኬ በሁለቱ መካከል ያለው ርቀት ስኩዌር። እዚህ ጋር ደረስኩ። ይሄን ፎርሙላ መልቲፕል ቾይዙ ላይ ሂጄ ላስቀምጠውና ከማን ጋር ነው ፕሮፖርሽናል የሚለውን እንይ። ጥያቄውን አንዴ ልድገምላችሁ። the magnitude of acceleration of a planet ይሄ ማግኒቲዩዱን አስልተናል፣ ካልኩሌት አድርገን ማቴማቲካሊ ገልጸነዋል። in orbit around the sun is proportional to ነው የሚል። እንደምታዩት ይሄ ዩኒቨርሳል ኮንስታንት ነው G. so acceleration of a planet is directly proportional to mass of the sun ነው። ኤ ምን ይላል? the mass of the planet ይላል። አይደለም። እዚህ ጋር ፎርሙላው ላይ እንደምታዩት mass of the planet ካንስል አውት ስላደረገ ቅድም ስንሰራው የለም። ስለዚህ ከሱ ጋር ዳይሬክትሊ ፕሮፖርሽናል አይደለም። ቢ the mass of the sun ይላል። ስለዚህ mass of the sun ስላለኝ ከሱ ጋር ዳይሬክትሊ ፕሮፖርሽናል ነው። እዚህ ጋር እንደምታዩት ሲ ምን ይላል? the distance between the planet and the sun ይሄ ዳይሬክትሊ ፕሮፖርሽናል አይደለም፣ ኢንቨርስሊ ነው። ኢንቨርስሊ ሆኖ ራሱ ከስኩዌሩ ጋር ነው እንጂ ከዲስታንሱ ከ1 ኦቨር RSP ስኩዌር ጋር ነው እንጂ ከR ጋር ዳይሬክትሊ ፕሮፖርሽናል አይደለም። ስለዚህ ሲም አይሆንም። ዲ the reciprocal of the distance between the planet and the sun አዎ ከሪሲፕሮካሉ ጋር ዳይሬክትሊ ፕሮፖርሽናል ነው፣ ግን RSP ስኩዌር ነው። the square of the distance between the two objects ነው። ስለዚህ ይሄን የሰጠኝ ግን ዲስታንስ ብቻ ብሎ ነው፣ ይሄም አይደለም።
ኦኬ 1/RSP ጋር ፕሮፖርሽናል ነው እያለኝ ነው አይደለም ከማን ጋር ነው ዳይሬክትሊ ፕሮፖርሽናል the reciprocal of the square of the distance between the two objects ነው እንደምታዩት እዚህ ጋር ስለዚህ ዲ አይሆንም e the product of the mass of the planet and the mass of the sun ይላል mass of the sun ብቻ ነው ያለኝ mass of the planet cancel out አድርጓል ስለዚህ የዚህ ሶሉሽን የሚሆነው ቢ ብቻ ነው ምን ማለት ነው the magnitude of the acceleration of a planet in orbit around the sun is proportional to the mass of the sun እዚህ ፎርሙላ ላይ እንደምታዩት mass of the sun ጋር directly proportional ነው ያ ማለት ምን ማለት ነው ፀሐይ ክብደት የሚጨምር ከሆነ ኦኬ ቢሆን ኑሮ መሬት እንደ ፕላኔቱን ወሰዳትና ፀሐይ ለመዞር የሚወስድባት ጊዜ ያንስ ነበር ከአንድ አመት ያንስ ነበር ለሌሎች ፕላኔቶችም እንደዛው የማስ ኦፍ the sun ኢንክሪዝ የሚያደርግ ቢሆን ኑሮ ኦኬ ሮቴት የሚያደርጉበት acceleration ስለሚጨምር አመታቸው ያነሰ ይመጣል anyway the acceleration of the planet that orbiting around the sun obviously depends on the mass of the sun ነው በፀሐይ ክብደት ነው የሚወሰነው ስለዚህ የዚህ ሶሉሽን መልስ ቢ ነው 16ኛው ጥያቄ ስንመጣ ምን ይላል the mass of a hypothetical planet is 1/100 that of earth and its radius is 1/4 that of earth if a person weighs 600 newton on earth what would he weigh on this planet ይላል የሆነ hypothetical planet አለ ማሱ የመሬትን 100ኛ ስለዚህ የተሰጠኝ ነገር ሳወጣ hypothetical planet is equals to ማሱ ስንት ነው የተሰጠን 1/100 mass of the earth የመሬትን 100ኛ ያህል ነው ማሱ ኦኬ የሆነ የማይታወቅ ፕላኔት ሬዲየሱን ስንት ሰጥቶናል radius of the hypothetical planet is equals to 1/4 of የመሬትን 1/4ኛ ኦኬ radius of the earth የመሬትን radius 1/4ኛ ነው የሃይፖቴቲካል ፕላኔቱ ሬዲየስ ከዛ የሰውየው ክብደት the weight of the person on earth መሬት ላይ e ሊጨምርበት ስንት ሰጥቶኛል 600 ኒውተን የተጠየቀው ምንድነው weight of a person on a hypothetical planet ነው ምን ማለት ነው መሬት ላይ weight 600 ኒውተን የነበረን ሰውዬ ከማይታወቅ ፕላኔት ወሰድ ነው ያ ፕላኔት ማሱ የመሬትን 100ኛ ነው ሬዲየሱ ደግሞ 1/4 of radius of the earth ነው እና ስንት ነው የሚሆን weight ነው ተብለን የተጠየቀን እዚህ ጋር ያሉት ነገሮች በሙሉ የተሰጡ ናቸው እዚህ ፕሮብለም ሶ ፍሪ ቦዲ ዲያግራም ልሳልና ላሳያችሁ እነዚህ ፍሪ ቦዲ ዲያግራም አመጣው ይሄ እንደምታዩት መሬት ነው ይሄ ሃይፖቴቲካል ፕላኔት ነው የማይታወቀው ሰውየውን መሬት ላይ እናቆመውና ይሄ ነው ሰውየውን ብል 600 ኒውተን አለው መሬት ላይ ደን እዚህ ሃይፖቴቲካል ፕላኔት ላይ ስናመጣው weight ስንት ነው ተብለን የተጠየቀን weight of a person on a hypothetical planet ይሄን ካስቀመጥን በኋላ first we have to find the mass of the person የሰውየውን ማስ መጀመሪያ ማስላት አለብን ኦኬ ማሱን ለማስላት weight ስለሰጠኝ መሬት ላይ ምን እናረጋለን weight of a person on earth መሬት ላይ ያለ የነበረው weight is equals to mass times gravity of the earth ነው የምናረግ ኦኬ ማስ ዩኒቨርሳል ኮንስታንት ስለሆነ ፕሉቶም ሄዳችሁ ማርስም መጣችሁ ጁፒተርም ሄዳችሁ ማሳችሁ አንድ አይነት ነው የሚሆን ኦኬ always constant quantity ነው ማስ weight ግን depends on the gravity value ስለሆነ የፕላኔቶች ግራቪቲ ደግሞ ከፕላኔት ፕላኔት ስለሚለያይ weighታችንም አብሮ ይለያያል ለዛ ነው weight of a person on a hypothetical planet የተጠየቀ ነው ስለሚለይ ወይም ስለሚቀየር ነው ማሱ ግን የሰውየው አንድ አይነት ነው ከዚህ 50 ኪሎ ግራም ከሆነ የፈለጋችሁት ፕላኔት ብትወስዱት እዚህ ሃይፖቴቲካል ፕላኔት የተባለውም ጋር ብናመጣው 50 ኪሎ ግራም ነው የሚሆን አይቀየርም ሶ ማሱን ስናሰላ ከዚህ ፎርሙላ ተነስተን mass of the person p ሊጨምርበት is equals to weight of the person on earth divided by gravity of the earth ነው ስለዚህ weight-ን ሰጥቶኛል መሬት ላይ 600 ኒውተን ሲካፈል የመሬት ግራቪቲ እናውቀዋለን 9.8 ሜትር ፐር ሰከንድ ስኩዌር ነው አስቀመጥንና አሰላን ስለዚህ mass of the person is equals to ስንት መጣልኝ የሰውየው ክብደት 61.22 ኪሎ ግራም ነው ማሱ ይሄ አይቀየርም ስለዚህ ሃይፖቴቲካል ፕላኔቱ ላይ ስናመጣው ይዞት የሚመጣው ማስ ይሄንን ያህል ነው 61.22 ኪሎ ግራም weight ግን ይቀየራል ሶ weight ሲቀየር እንዴት ነው የምናሰላው ማሱን እዚች ጋር ላስቀምጥላችሁ mass of the person ያሰላ ነው 61.22 ኪሎ ግራም look አሁን
ሰውየው መሬት ሰርፌስ ላይ ስላለ there is a gravitational attraction between the earth and this person ነው። እኛ ሰርፌሱ ላይ ነው የምንኖር መሬት ላይ so ሬዲየሱ from the center of the earth to the surface ነው radius of the earth። ለዚህ ኒውተንስ ሎስ ኦፍ ዩኒቨርሳል ግራቪቴሽን ስናስቀምጥ ፎርሙላውን ምን እናረጋለን? Fg በሰውየውና በመሬቱ መካከል ግራቪቴሽናል ፎርስ አለ። ያ ግራቪቴሽናል ፎርስ Fg is equals to g times mass of the person times mass of the earth divided by radius of the earth square። radius of the earth square ብቻ ነው የምናደርገው ምክንያቱም እኛ ሰርፌሱ ላይ ስለምንኖር ከሴንተሩ ተነስተን እስከ ሰርፌሱ ነው ምንለካ። ያ ደግሞ radius of the earth ነው። ሶ እዚህ ፎርሙላ ደረስን። ይሄ ፎርሙላ ኒውተንስ ሎስ ኦፍ ዩኒቨርሳል ግራቪቴሽናል ፎርሙላ ነው። ይሄ Fg ግን ከማን ጋር እኩል ነው? the weight of the person Wp ጋር። ስለዚህ ይሄንን WP ያልኩትን በማን ልቀይረው? mass of the person times gravity of the earth አርጌ ማለት ነው። ይሄን ፎርሙላ ስናየው mass of the person cancel by mass of the person ማጥፋት እንችላለን። ስለዚህ የመሬት gravity of the earth is equals to ምን ይመጣል? g times mass of the earth over radius of the earth square እናረጋለን። ሶ አሁን ካሳየዋችሁ ፎርሙላ ላይ ከደረስን በኋላ g 6.67 times 10 the power of -11 newton meter square per kilogram square ትወስዳላችሁ። mass of the earth 5.98 times 10 to 24 kilogram ነው። radius of the earth 6.38 times 10 the power of 6 meter ነው። then g is equals to g times mass of the earth over radius of the earth square። ይሄንን አሁን ኳልኩሌት አድርገን ያመጣ ነው ዩኒቨርሳል ግራቪቴሽኑ ላይ ያገኘነው ፎርሙላ ነው። ሶ በጂ ቦታ ይሄን ኮንስታንት፣ በኤም ቦታ ይሄን ኮንስታንት፣ በአር ስኩዌር ይሄን ስኩዌር ስተኩት የምታገኙት ሪዛልት 9.8 ሜትር ፐር ሰከንድ ስኩዌር ነው። የመሬትን ግራቪቲ ማለት ነው። ስለዚህ የታወቀ ቫልዩ ነው 9.8 ሜትር ፐር ሰከንድ ስኩዌር የመሬት ግራቪቲ። ሶ ሃይፖቴቲካል ፕላኔቱ ላይ ሳመጣው ሰውየውን የራሱ የሆነ ፎርሙላ አለው gravity on a hypothetical planet is equals to g universal constant ነው አይቀየርም የትም ፕላኔት mass of that hypothetical planet አላውቀውም ማሱን over radius of the hypothetical planet square አናውቀውም ራዲየሱን ግን ከኢኩዌሽኑ ላይ ምን ተብለን ተቀብለናል? g ኮንስታንት ነው mass of the hypothetical planet የመሬትን 1/100ኛ ነው ተብለናል። እሱን ሰብስቲቲዩት አደርጋለሁ 1/100 mass of the earth እናረጋለን። ኦኬ divide by radius of the hypothetical planet አላውቀውም ምን ብሎኛል ግን የመሬትን 1/4ኛ ነው። ስለዚህ 1/4 radius of the earth square እናረጋለን። ኦኬ then gravity of the hypothetical planet በቀላሉ እናገኛለን። ይሄንን ሲምፕሊፋይ ስታረጉት ምን ይሰጣችኋል? 1/100 times g mass of the earth over ይሄ ስኩዌር ስለሆነ 1/4 ስኩዌር ስታረጉት 1/16 ታገኛላችሁ። then radius of the earth square እንደዚህ አድርገን ሲምፕሊፋይ እናደርገዋለን። ከዚህ ጋር የምታዩት ደግሞ gravity of the earth ነው g times mass of the earth over re square የመሬት ግራቪቲ ነው። ስለዚህ gravity on the hypothetical planet is equals to ምን እናገኛለን? 1/100 over 1/16 ስታረጉ በቀላሉ 16 over 100 ታገኛላችሁ። ኦኬ ይሄን 1/100 ሚሊዮን ሪስፕሮካል የዚህኛውን ሰርታችሁ ታባዙታላችሁ። ስለዚህ 16 ሲካፈል ለ100 ታገኛላችሁ። ይሄ gravity of the earth ነው ge እንላለን ማለት ነው። ስለዚህ የማናውቀው ፕላኔት ሃይፖቴቲካል ፕላኔት የተባለው ግራቪቲው ስንት ነው? የመሬትን ግራቪቲ ተወስዱና በ16 መቶኛ ታባዙታላችሁ። እሱን ሳረግ 16 over 100 times gravity of the earth 9.8 meter per second square እናረጋለን። ይሄን ስታባዙት ምን አይነት ሪዛልት ታገኛላችሁ? 16 ሲባዛ በ9.8 አረጉና ለ100 ስታካፍሉት ወይም 16 ሲካፈል ለ100 0.16 ይሰጣችኋል። 0.16 ሲባዛ በ9.8 ስታረጉ gravity of the hypothetical planet is equals to 1.568 meter per second square እናገኛለን። ይሄ የማናውቀው ፕላኔት ግራቪቲው ስንት ነው? ይሄንን ያህል ነው 1.568 ሜትር ፐር ሰከንድ ስኩዌር። then የሰውየውን weight ለማስላት በቀላሉ ምን እናደርጋለን? weight of a person on a hypothetical planet ከማይታወቀው ፕላኔት ላይ weight-ን ላሰላ ነው። ጀነራል ፎርሙላው ምንድነው? mass of the person times gravity of that hypothetical planet ነው።
ግራቪቲውን አስልተናል። መሬት ላይ አሁን ዌይቱን ፈልጉ ብንባል ማስ ታይምስ ግራቪቲ ኦፍ ዘ እርዝ እንደምናደርገው የማይታወቀውን ፕላኔት ግራቪቲውን ስላሰላነ ማሱን ማባዛት ነው። ማሱን ደግሞ ከላይ ምን ብያችኋለሁ? ዩኒቨርሳል ኮንስታንት ነው። ስንት ነው የመጣልኝ? 61.22 ኪሎ ግራም። መሬት ላይ ሆነ ሌላም ፕላኔት ላይ ሆነ ማሳቸው አይቀየርም። 61.22 ኪሎ ግራም ነው። እሱን ሳብስቲቲዩት ስናደርግ 61.22 ኪሎ ግራም ሲባዛ በግራቪቲ ኦፍ ዘ ሃይፖቴቲካል ፕላኔት 1.568 ሜትር ፐር ሰከንድ ስኩዌር መጥቶልኛል። ይህን ስታባዙ weight of a person on a hypothetical planet ስንት ታገኛላችሁ? 96 ኒውተን። ስለዚህ ሰውየውን ከማይታወቀው ፕላኔት ማለት እዚህ ጋር ብታመጡት ዌይቱ ስንት ይሆናል? 96 ኒውተን። መሬት ላይ ስንት ነው ነበር? 600። ከማይታወቀው ፕላኔት ላይ ሳመጣው 96። ይሄንን መልቲፕል ቾይዙ ላይ ሂጄ እፈልጋለሁ። መልቲፕል ቾይዙ ላይ ስንመጣ ምንድነው ጥያቄያችን? if a person weighs 600 on earth what would he weigh on this planet ነው የሚል ማሱንና ሬዲየሱን የመሬትን መሰረት አድርጎ ሰጥቶናል። ሶ a 24 ኒውተን ይላል አይደለም፣ b 48 ኒውተን ይላል አይደለም፣ c 96 ኒውተን ይላል። ስለዚህ የዚህ ሶሉሽን መልሱ c ነው ማለት ነው። ይሄንን ይመስላል 16ኛው ጥያቄ። 17ኛው ጥያቄ ምን ይላል? a planet is in circular orbit around the sun. Its distance from the sun is 4 times the average distance of Earth from the sun. The period of this planet in Earth years is ብሎ መልቲፕል ቾይዙን አስቀምጧል። የጥያቄውን ሐሳብ ለመረዳት ፕላኔት አለኝ። ያ ፕላኔት በፀሐይ ዙሪያ ይዞራል። ኦኬ around the sun የሚሄድ its distance from the sun is 4 times the average distance of Earth from the sun ይላል። መሬት ከፀሐይ የምትርቅበት ርቀት አለ። let's say radius of the Earth ልበለው። ይሄ ሲምፕሊፋይ ለማድረግ ነው። ኦኬ እንደዚህ የምጠቀም radius of the earth ማለት the distance of the earth from the sun ነው። ከፈለጋችሁ ኤስም ጨምሩበት ሰብስክሪፕት። the distance of this planet ምን ተብለናል? 4 times of radius of the earth። መሬት ከፀሐይ የምትርቅበትን 4 እጥፍ ነው ይሄ ፕላኔት። so the period of this planet ፀሐይን ለመዞር የሚወስድበት ጊዜ መሬት አለ ፀሐይን ለመዞር የምትወስድበት ጊዜ እሱም 1 አመት ነው። based on this የዚህን ፕላኔት ፔሪድ ስንገልጸው ምን ይሆናል ተብለን የተጠየቀን ፍሪ ቦዲ ዲያግራም ላሳያችሁ። ፍሪ ቦዲ ዲያግራም ኮንሲደር ስናደርግ እዚህ ጋር ሰን አለችን ሴንተር። ኦኬ the distance from the እቺ እርዝ ነች። ይሄ የማናውቀው ፕላኔት ነው ፕላኔት የተባለው። the distance from the sun to the earth re ብየዋለሁ። ኦኬ the distance from the sun to this planet ስንት ነው ተብለናል? 4 times radius of the earth. ኦኬ መሬት ከፀሐይ የምትርቅበትን 4 እጥፍ ነው። then እቺ መሬት ፀሐይን ለመዞር የሚወስድባት ጊዜ 1 አመት ከሆነ 4 እጥፍ ከፀሐይ የሚርቀው ፕላኔት ስንት ፔሪድ ይወስድበታል ነው። ይሄንን ጥያቄ ለመስራት ኬፕለር ሰርድ ሎው እንጠቀማለን። ኬፕለር ሰርድ ሎው ምን ይላል? the square of the orbital period t square ማለት ነው። ኦኬ አንድ ፕላኔት ፀሐይን ለመዞር የሚወስድባት ጊዜ the square of the orbital period t of the planet is proportional to the cube of its average orbital radius ይለናል። ኦኬ የሬዲየሱን ኪዩቢክ ታረጉና ከዛ ጋር ፕሮፖርሽናል ነው። ይሄ ኬፕለር ሰርድ ሎ እንለዋለን። ምን ማለት ነው? ለዚህ ፕላኔት ስፈልግ ከፀሐይ እስከ ፕላኔቱ የሚርቅበት ኪዩብድ ታረጉና ያ ከማን ጋር ፕሮፖርሽናል ነው? ከቲ ስኩዌር ጋር። ፕላኔቱ ፀሐይን ለመዞር ከሚወስድበት ፔሪድ ጋር ስኩዌር አድርገን ፕሮፖርሽናል ነው። ወይም ማኑዋላችሁ ላይ ካያችሁ ቲ ስኩዌር ኦቨር አር ኪዩብድ ኮንስታንት ነው። ሲ ልበለው ኮንስታንት እንደማለት ነው። የሁሉም ፕላኔት የመሬትም የጁፒተርንም የፈለጋችሁትን በፀሐይ ዙሪያ የሚዞሩ አካላቶች በሙሉ ቲ ስኩዌር ኦቨር አር ኪዩብድ ምንድነው? ኮንስታንት ነው ይመጣላችሁ። ኦኬ ይሄንን በመጀመሪያ አንደርስታንድ ማድረግ ይጠበቅባችኋል። ወይም ቲ ስኩዌር ዳይሬክትሊ ፕሮፖርሽናል ኪዩብ ኦፍ ኢትስ አቨሬጅ ኦርቢታል ሬዲየስ አር ከሚለው ጋር ፕሮፖርሽናሊቲ ኮንስታንት አለች። ያቺ ፕሮፖርሽናሊቲ ኮንስታንት ነች ቫልዩዋ ለሁሉም ፕላኔት። ሶ ይሄንን ሐሳብ በደንብ ከገባችሁ ለመጀመሪያ ለመሬት እንስራለት። ኦኬ ለመሬት ስሰራለት based on this ኬፕለር ሰርድ ሎ ምን ይመጣልኛል? ቲ ኢ ስኩዌር the square of the orbital period of the earth እያረኩ ነው is equals to ኦኬ both side bar cubed እዚህ ስታባዙት c times radius of the earth cubed እናገኛለን። ኦኬ based on this law ወይም based on
ኬፕለር ሰርድ ሎ የመሬትን አገኘን። አሁን የማናውቀውን ፕላኔት ደግሞ በዚህ ሪሌሽን ስንገልጸው ቲፒ ስኩዌር እናደርጋለን። ቲፒ ማለት the orbital period of the planet ይሄ ፕላኔት ተብሎ የተቀበልነው ነው። እሱ ደግሞ ምን ይመጣልናል? c times radius of the planet cubed እናደርጋለን ማለት ነው። ኦኬ based on this formula the orbital period of the planet square ይሄ ማለት ነው። አረኩኝ እሱን then ምንድነው ማድረግ c times rp cubed እናደርጋለን ማለት ነው። rp the average radius ነው የፕላኔቱ። ያ ደግሞ ጥያቄው ላይ ምን ተብዬ ተቀብያለሁ? የመሬትን 4 እጥፍ ነው ተብለናል። ኦኬ እቺ ኮንስታንት ግን ለማናውቀው ፕላኔት ለእርዝም እኩል ናት። ይሄን ነው አንደርስታንድ እንድታረጉት የፈለኩት። the proportionality constant is the same for any planet c so ይሄንን ኢኩዌሽን 1 እንበለው፣ ይሄንን ኢኩዌሽን 2 እንበለውና ኢኩዌሽን 2 በኢኩዌሽን 1 እናካፍለው። we can take the ratio of the two equation 2 በኢኩዌሽን 1 ስናካፍለው ምን እናገኛለን? ቲፒ ስኩዌር ዲቫይድ ባይ ለዚህ አረጋለሁ ቲኢ ስኩዌር ኦኬ የመሬት ፔሪድ ስኩዌር ማለት ነው እዚ ኳልስቱ ትሉና ሲ ታይምስ አርፒ ኪዩብድ ኦኬ ከዚህ ያገኘሁት ዲቫይድ ባይ በዚህ ኦቨር ሲ ታይምስ አርኢ ኪዩብድ እናደርጋለን። then look this constant ትጣፋለች። ከዛ average orbital radius of the planet ምን ተብለን ተቀብለናል? 4 times radius of the earth ነው ተብለናል። ስለዚህ እሱን ሰብስቲቲዩት እያረኩል ስራ then ምን ይመጣልኛል? ቲፒ ስኩዌር ኦቨር ቲኢ ስኩዌር is equals to ይሄ አርፒ ኪዩብድ እምለውን በመሬት ልቀይረው። ኦኬ ስንት ነው ተብያለሁ? 4 times of radius of the earth then q1 እናስቀምጥ ኦቨር አርኢ ኪዩብድ እናረጋለን ማለት ነው። ይሄ 4 ኪዩብድ ስታረጉ 64 ይመጣላችኋል ታይምስ radius of the earth cube ይመጣልኛል እዚህ ጋር ኦቨር cube of radius of the earth ኦኬ እንደዚህ ነው የምታገኙት። then radius of the earth cubed over radius of the earth cubed የሚል ስላለ ይሄ we can cancel this by this አጣፋውት። then ምን ይቀረኛል? ቲፒ ስኩዌር is equals to 64 times ኦኬ both side በማን አባዝቸው ነው? በቲኢ ስኩዌር both side ስታባዙት እዚህ ጋር ከ64 ጋር ቲኢ ስኩዌር የሚል እናገኛለን። then ምን ይቀረኛል? ቲፒ ስኩዌር እኔ የምፈልግ የፕላኔቱን ኦርቢታል ፔሪድ ስለሆነ አንደር ሩት ላስገባው። ይሄንን ተርም አንደር ሩት ስታስገቡ ቲፒ ታገኛላችሁ። the orbital period of the planet is equals to under root 64 times እቺ ስኩዌሩን ስትወጣ orbital period of the earth so መሬት ፀሐይን ለመዞር የሚወስድባት ጊዜ 1 አመት ነው 1 year ኦኬ ስለዚህ ቲኢ 1 year ነው simply ቲፒ is equals to ይሄ under root 64 ያለው under root ስናስወጣው 8 ይሆናል ሲባዛ በ1 year then ምን እናገኛለን? ቲፒ is equals to 8 years so የማናውቀው ፕላኔት እዚህ ጋር የተቀመጠው ፕላኔት ፀሐይን ለመዞር የሚወስድበት ጊዜ ስንት አመት ነው? በመሬት ስንገልጸው በመሬት በመዞርበት ፔሪድ ስንገልጸው 8 አመት ይወስድበታል ማለት ነው። ኦኬ ይሄ ፕላኔት ግን ከፀሐይ ምን ያህል ርቋል? መሬት ከራቀችው 4 እጥፍ ርቋል። በዛ ምክንያት ፀሐይን ለመዞር የሚወስድበት ጊዜ 8 አመት ነው። እሱን መልቲፕል ቾይዙ ላይ ሂጄ ያለው የተጠየቅነውን ጥያቄ እንየው እንደገና the period of this planet in earth years በመሬት አመት ስንገልጸው የፕላኔቱን ፔሪድ ኦኬ a 4 years አይደለም b 8 years ይላል። ስለዚህ ካልኩሌት ሳረግ የመጣልኝ 8 አመት ስለሆነ በመሬት አመት ስንገልጸው ይሄ ፕላኔት ፀሐይን ለመዞር የሚወስድበት ጊዜ 8 አመት ነው። then የዚህ ሶሉሽን መልሱ b ይሆናል ማለት ነው። የመጨረሻው ጥያቄ የሚሆነው 18ኛው ጥያቄ ነው። ምን ይላል? for a planet in orbit around a star the perihelion ወይም nearest point distance and speed are rp and vp respectively perihelion ከሚባለው ፖይንት ላይ ፕላኔቱ ያለው ሬዲየስ እና ቬሎሲቲ rp እና vp ይባላል እያለኝ ነው። the aphelion farthest point distance and speed are ra and v respectively
አፒሄሊየን ከሚባለው ፖይንት ላይ ደግሞ ፕላኔቱ ምን አይነት ሬዲየስ እና ስፒድ አለው አርኤ እና ቪኤ የሚባሉ ሪስፔክቲቭሊ which of the following is true ነው የሚል መልቲፕል ቾይሱ ተሰጥቷል። ግን ከዛ በፊት ፔሪሄሊየን እና አፒሄሊየን ማለት ምን ማለት ነው ብለን እንይ። እሱ ለማየት ይሄንን ፍሪ ቦዲ ዲያግራም አምጥቻለሁ። ይሄን ስታር ልበለው። ኦኬ የሆነች ፕላኔት አራውንድ ዘ ስታር እየዞረች ነው። this is the planet። አፒሄሊየን የምንለው ፕላኔቷ ከስተሩ በጣም የምትርቅበት ቦታ ማለት ነው። this one ትልቅ ሬዲየስ ያለበት ሳይድ ይሄን አፒሄሊየን እንለዋለን። ኤ ልበለው። ፕላኔቷ በዚህ ነው የምትዞር። ኦርቢቷን አስቀምጫለሁ። በኦርቢቷ መሰረት ይሄን ስታር ትዞራለች። መሬት በፀሐይ ዙሪያ እንደምትዞረው ማለት ነው። ስለዚህ እኛ መሬት በፀሐይ ዙሪያ ስትዞር ለፀሐይ ቅርብ የምትሆንበት ቦታ አለ፣ በጣም ሩቅ የምትሆንበት ቦታ አለ። በኦርቢቷ ሰርኩላር ስላልሆነ ማለት ነው። ኤሊፕቲካል ፓዝ ስላላቸው የሆነ ቦታ ላይ ለፀሐይ ቅርብ ይሆናል፣ የሆነ ቦታ ላይ ለፀሐይ ሩቅ ይሆናል። ስለዚህ ለፀሐይ ሩቅ የሆነበትን ቦታ አፒሄሊየን እንለዋለን። እዚህ ጋር ፕላኔቱ ሪቮልቭ አድርጎ እዚች ጋር ሲደርስ እንደምታዩት ለስታሩ በጣም ቅርብ ነው። ይሄን ደግሞ ፔሪሄሊየን እንለዋለን። ደን ፕላኔቷ አፒሄሊየን ከተባለው ላይ ያላት ቬሎሲቲ ቪኤ ኤንድ ዲስ ሬዲየስ አርኤ ነው። አርኤ ተቀብለናል። ፔሪሄሊየን ላይ ስትደርስ ደግሞ ራዲየሷ አርፒ ቬሎሲቲዋ ቪፒ። ስለዚህ ለዚህ ሬዲየሱ አርፒ ቬሎሲቲው ቪፒ። ደን ይሄንን ኢንፎርሜሽን ነው የሰጠን ጊቭኑ ላይ ከሚከተሉት ውስጥ የትኛው ነው ትሩ ብሎ ነው የጠየቀን። ስለዚህ እዚህ ጋር የምታዩት መልቲፕል ቾይስ ተቀብለናል። ሶ ይሄን ከማየታችን በፊት ይሄን ጥያቄ እንዴት አድርጌ ልሰራው እችላለሁ ብለን ነው የምንጠይቅ። ኬፕለርስ ሰከንድ ሎ በመጠቀም ወይም ዘ ሎ ኦፍ ኤሪያስ የሚባለውን የኬፕለርስ ህግ በመጠቀም ይሄንን ሶልቭ ልናደርገው እንችላለን። ኬፕለርስ ሰከንድ ሎ ምን ይላል? ኬፕለርስ ሰከንድ ሎ እዚህ ጋር እንዳስቀመጥኩት ነው። ኤ ላይን ኮኔክቲንግ ዘ ፕላኔት ቱ ዘ ሰን ስዊፕስ አውት ኢኳል ኤሪያስ ኢን ኢኳል ታይምስ። ኦኬ የሆነ ላይን ትወስዳላችሁ። ያ ላይን ፕላኔቱንና ሰንን ኦኬ ስተሩን እንደ ሰን እንቁጠረውና የሚያገናኝ ላይን ነው። ኤ ላይን ኮኔክቲንግ ዘ ፕላኔት ቱ ዘ ሰን አገናኘልን በኋላ ስዊፕስ አውት ኢኳል ኤሪያስ ኢን ኢኳል ታይምስ በኩል ሰዓት ስዊፕስ የሚያደርገው ኤሪያ ከበር የሚያደርገው ኤሪያ ፕላኔቱ ሲዞር እኩል ነው። ኦኬ ፒክቶሪያሊ ላሳያችሁ።